ፈተና ላይ የማታውቀው ጥያቄ መጥቶብህ በግምት ብቻ ሲ ወይ ቢ እያልክ ሞልተህ ታውቃለህ? ይህንን በማድረግ ብቻ ልክ የመሆን እድልህን እያባከንክ ነው። በዚህ ቪዲዮ ሳይንሳዊ በሆነ መንገድ መልሱን በትክክል ለመገመት የምትጠቀምባቸውን 3 ድብቅ ስልቶችን አሳያለሁ። ብዙ ተማሪዎች ፈተና ላይ የማያውቁት ምርጫ ሲመጣ ዝም ብለው በእድል ይሞላሉ። ይህ ማለት ግን ልክ የመሆን እድላቸው 25 በመቶ ብቻ ነው። ነገር ግን ፈተና የሚያወጡ ሰዎች ሳያውቁት የምተዋቸውን የስነ ልቦናና የሰዋሰው ስህተቶች አሉ። እነዚህን ህጎች ካወቅ ምንም ሳታጠና እንኳን የመገመት አቅምህን እስከ 75% ማሳደግ ትችላለህ። ዛሬም ማሳያችሁ 3 ስልቶች ዝም ብሎ በባዶ ሜዳ መገመት ሳይሆን በሳይንስ የተረጋገጡ ስማርት ጌሲንግ ስልቶች ናቸው። ወደ ቪዲዮ ከመሄዳችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ቪዲዮ። የመጀመሪያውና በጣም ኃይለኛው ስልት ኦፖዚት ኦፕሽን ይባላል። ፈተና አውጪዎች ጥያቄ ሲያዘጋጁ ተማሪ ትክክለኛውን ጽንሰ ሀሳብ ማወቁን ማረጋገጥ ይፈልጋል። ስለዚህ ተማሪውን ለማስማማትና ለማሳሳት አብዛኛውን ጊዜ እርስ በርሳቸው ሙሉ በሙሉ ተቃራኒ የሆኑ 2 ምርጫዎችን ያስገባሉ። ህጉ ይሄ ነው። በአንድ ጥያቄ ስር 2 ሙሉ በሙሉ ተቃራኒ የሆኑ ምርጫዎች ካሉ ትክክለኛው መልስ ከመካከለኛው አንዱ የመሆኑ ዕድሉ 80 በመቶ ነው። ለአብነት ያህል ይህን ጥያቄ ነው። What happens to the price of a product when supply increase የሚል ጥያቄ በመጣና ምርጫዎቹ ኤ it remains constant, B it decreases, C it increases, D it fluctuates ቢሆኑ ምርጫ B ላይ ይቀንሳልና ምርጫ C ላይ ይጨምራል የሚሉት ቃላት ሙሉ በሙሉ ተቃራኒ ናቸው። ፈተና አውጪ እነዚህን 2 ተቃራኒዎች ያስቀመጠው ተማሪ ህጉን በትክክል መረዳቱን ለመፈተን ነው። ስለዚህ ወዲያውኑ ምርጫ ኤ እና ዲ ከጭንቅላት አውጣ። አሁን እድል ከ25% ወደ 50% አሳደግክ ማለት ነው። በማንኛውም ፈተና ላይ ፍጹም ተቃራኒ የሆኑ ምርጫዎችን ስታይ ሌሎችን ምርጫዎች ሰርዘ ትኩረትህን በእነዚያ 2 ተቃራኒዎች ላይ ብቻ አድርግ። ሁለተኛው ስልት ደግሞ ግራማቲካል ክሉስ ይባላል። ፈተና አውጪዎች ጥያቄውን ሲያወጡ ሁል ጊዜ ትኩረት የሚያደርጉት በትክክለኛው መልስ ላይ ነው። የተሳሳቱትን 3 ምርጫዎች ሲጨምሩ ግን ከጥያቄው አረፍተ ነገር ሰዋሰው ጋር መጣጣማቸውን ብዙ ጊዜ ይዘናጋሉ። ይህ ላንተ ትልቅ ወጥመድና ፍንጭ ነው። ለምሳሌ ይህንን ጥያቄ እንመልከት። The powerhouse of a cell is and dash ይላል። ምርጫዎቹ A ribosome፣ B nucleus clarification፣ C organelle፣ D cell wall ቢሆኑ ጥያቄ የሚያልቀው አን በሚለው ቃል ነው። በእንግሊዝኛ ሰዋሰው ህግ መሰረት አን ከሚለው ቃል ቀጥሎ የሚመጣው ስም በቫውል ማለትም በኤ ኢ አይ ኦ መጀመር አለበት። ምርጫዎችን ስናይ ራይቦዞም በአር ይጀምራል፣ ኒውክለስ በኤን ይጀምራል፣ ሴል ዎል ደግሞ በሲ ይጀምራል። ነገር ግን ኦርጋነል የሚለው በኦ ይጀምራል። ስለዚህ በሰዋሰው ህግ መሰረት ሊገጥም የሚችለው ብቸኛው መልስ ሲ ብቻ ነው። ፈተናዎቹ ሳያቆም መልሱን ሰጥቷል ማለት ነው። ጥያቄውን በጥንቃቄ አንብብ። ነጠላና ብዙ ቃላትን እንዲሁም የሰዋሰው አወቃቀሮችን በማየት ብቻ የማይገጥሙትን ምርጫዎች በቀላሉ ማጥፋት ትችላል። ሶስተኛውና የመጨረሻው ዘ ሌተር ፕሮባቢሊቲ ወይም የፊደላት ስርጭት እድል ይባላል። ይህ ስልት የሚሰራው ምንም አይነት ፍንጭ ማግኘት ካልቻልክ ብቻ ነው። በቢሊዮን የሚቆጠሩ የባለ ብዙ ምርጫ ፈተናዎች ላይ በተደረገ ጥናት ፈተና አውጪዎች ሳያውቁት አንዳንድ ፊደላትን የመምረጥ ዝንባሌ አላቸው። በአማካይ ኤ መልስ የመሆኑ እድሉ ዝቅተኛ ሲሆን ሲ እና ቢ ደግሞ ከፍተኛ ደረጃ ይዛል። በተለይ ደግሞ 4 ምርጫዎች ባሉበት ፈተና ላይ ሲ የመሆን እድሉ 55% አካባቢ ነው። ይህንን ዘዴ የምትጠቀመው ግን በስልት ነው። ለምሳሌ 10 ጥያቄዎች ቢኖሩና 7ቱን እርግጠኛ ሆነ መልሰ 3ቱን ካላወቃቸው መጀመሪያ የመለስካቸውን ጥያቄዎች ተመልከት። ብዙ ጊዜ ሲ መልስ ሆኖ ካልመጣ የቀሩትን የማታውቋቸውን ጥያቄዎች በሙሉ ሲ በማድረግ ሙላቸው። ሁሉንም ወደ አንድ ፊደል መቀየር ልክ የመሆን እድልን በከፍተኛ ሁኔታ ይጨምራል። ዝም ብለህ አንዱን ኤ እና ዲ እያልክ ብትበትነው ግን እድልህን ወደ 0 ታወርደዋለህ። እነዚህ ስልቶች ጥናትን ባይተኩ ውጤትህን ሊያድኑት ይችላል። ይህ ቪዲዮ ጠቃሚ ሆኖ ካገኘው ላይክ ማድረግና ለጓደኞች ሼር ማድረግህን እንዳትረሳ። ቻናሉንም ሰብስክራይብ አድርግ። በሌላ ቪዲዮ እስከምንገናኝ መልካም